ልባችንን እንሰብስብ፣ ሰማዕታትን እንዘክር። እረፍት። እናመሰግናለን። ተቀመጡ። እንኳን አገናኘን። ክቡር ታጋይ ዝናቡ ገብረመድህን የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል፣ ክቡር ታጋይ ኪሮስ ካሳሁን በህወሓት ጽህፈት ቤት የፓርቲዎች ግንኙነት ኃላፊ፣ ክቡር ዶክተር አዲስ መኮንን አገው ለፍትህና ዲሞክራሲ ተቀዳሚ ፕሬዝዳንት፣ ክቡር አቶ አላምሮ ይርዳው የአገው ብሔራዊ ሸንጎ ፕሬዝዳንት፣ የተከበሩ አቶ ሚንገላ ውቲካ አፋር ዲሞክራሲ ፓርቲ ሊቀመንበር፣ ክቡራን የሃይማኖት አባቶች፣ ክቡር ሊቀ ስልጣን ቆሞስ አባ ኪሮስ ጸጋዬ በአዲስ አበባ የደብረ ገሊላ ቅዱስ ሚካኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ምህረት ቆሞስ አባ ቢንያም ወልደ ሳሙኤል በአዲስ አበባ የሐመረ ኖህ በዓታ ለማርያም ዋና አስተዳዳሪ፣ ሌሎች የሃይማኖት አባቶች እንደየማዕረጋችሁ፣ ተከበራችሁ የትግራይ ክልል ተፎካካሪ ፓርቲ ተወካዮች፣ ተከበራችሁ ከትግራይ ጊዜያዊ መንግስት ከተለያዩ ተቋማት የመጣችሁ ወንድሞች፣ ተከበራችሁ ከኢትዮጵያ ብሔራዊ ምርጫ ቦርድ የመጣችሁ ታዛቢዎች፣ ተከበራችሁ ከዋግ ኽምራ ዞን ከሁሉም ወረዳዎች የመጣችሁ ታዳሚዎች፣ ክቡራን ከትግራይ ክልል አጎራባች ወረዳዎች የመጣችሁ ታዳሚዎች፣ ክቡራትና ክቡራን፣ ከሁሉም አስቀድሜ ይህን ሁሉ ፈተና አልፈን ለዚህ ታሪካዊ ቀን እንድንደርስ ላደረገን ለአምላካችን ምስጋና እንዳቀርብ በታላቅ ትህትና ጠይቃለሁ። በመቀጠል የዚህ ጉባኤ መሰረታዊ ዓላማ ትግላችን ህጋዊ እውቅና ኑሮት ይበልጥ አሳታፊና ሰላማዊ በማድረግ የህዝባችንን የዘመናት ጥያቄና ድርጅታዊ ዓላማችንን በህገ መንግስቱ መሰረቱን ማድረግ ነው። ድርጅታችን አዴን አንግቦት የተነሳው ህዝባዊ ዓላማ የአገው ህዝብ አሰፋፈር፣ ስነ ልቦና፣ ቋንቋ፣ ታሪካዊ ዳራ፣ ማንነትና ፍላጎት መሰረት ያደረገ የአገው ብሔራዊ ክልላዊ መንግስት በመመስረት ለዘመናት ሲደርስበትና የደረሰበት ካለ